ቀን ተቆርጦለታል። አንድ ወር ብቻ። አዎ አንድ ወር ብቻ። ታዲያ ምን ማድረግ አለብን? መታወቅ ያለባቸው ዋና ዋና ነጥቦችስ ምንድናቸው? ሰላም፣ ይህ ንቢት የተሰኘው የዩቲዩብ ቻናል ነው። በዚህ ቻናል ጠቃሚ ነገሮችን ሼር እንደራረጋለን። ፐርሰናሊ እኔ የአዲስ አበባ ዩኒቨርሲቲ የመጀመሪያ ዓመት የፋርማሲ ተማሪ ነኝ። በዚህ ወቅት የተለያዩ ስሜቶችን ልናስተናግድ እንችላለን። ጭንቀት፣ ፍርሃት፣ ግራ መጋባት። በተለይ ደግሞ ቀኑ ከታወቀ በኋላ እስኪደርስ ያለውን ጊዜ ማሰብ የበለጠ እንድንሸበር ያደርገናል። አካባቢያችንን ስንቃኝ ደግሞ ጓደኞቻችን የሚያከናውኑትን ጥናት ስንመለከት፣ በትምህርት ቤቶቻችን ያለውን የፈተና ቅድመ ዝግጅት ስናስተውል ልባችን ፍርሃት ይለዋል። ታዲያ በዚህ አስጨናቂ ወቅት እስከዛሬ ያደረግነውን ጥናት ፈተናው ላይ በአግባቡ ለመዋል ማድረግ የሚጠበቅብን የመጀመሪያው ነገር ምንድን ነው? የረሳናቸውን ወይም ለበኋላ ብለን የመዘገብናቸውን ትምህርቶች ማንበብ። ብዙ ጊዜ ስናጠና ሌላ ጊዜ አነባዋለሁ በሚል ሰበብ አንድ ምዕራፍ ሙሉ ለሙሉ ሳይጠና ሊታለፍ ይችላል። ታዲያ በዚህ የመጨረሻ ሰዓት ላይ ሁሉም ትምህርት በዚህ መልኩ የታለፈ ነገር አለመኖሩን ማረጋገጥ መልካም ነገር ነው። ሁለተኛው ደግሞ ብሬክዳውን የተደረገ ፕሮግራም በማውጣት ብዛት ያላቸውን ያለፉ ዓመታት ፈተናዎችን በተደጋጋሚ መስራት ነው። ይህ በጣም ወሳኝ ነው። ሶስተኛው ማድረግ ያለብን ነገር ቢኖር ደግሞ ውስጣዊ ሰላማችንን መጠበቅ ነው። ይህ ተግባር ራስን ከተለያዩ የሶሻል ሚዲያዎች መጠበቅና መገደብን ይጨምራል። በዚህ ጊዜ ስለ ኢንትራንስ ወይም ማትሪክ ተፈታኞች በሶሻል ሚዲያ የሚባለው ነገር ተፈታኝን ለፍርሃት ስሜት የሚያጋልጥ በመሆኑ ራስን ከነዚህ መልእክቶች መጠበቅ በጣም ጠቃሚ ነገር ነው። እነዚህ ሶሻል ሚዲያዎችም ደግሞ በዚህ ጊዜ ጊዜያችንን ከማባከን ውጪ ምንም የሚጠቅም ነገር አይኖርም። በስተመጨረሻም አንድን የማስታወሳችሁ ነገር ይህ የማትሪክ ፈተና እንጂ ያለ መጨረሻ አይደለም። የምታደርጉት የምትችሉትን ነው። የማትሪክ ውጤታችሁ የሚወሰነው በዛሽ በምትፈተኗት በ5 ቀናት ውስጥ ብቻ ነው። በተረፈ በርቱ። የቪዲዮ ይጠቅማል ብላችሁ ለምታስቡት ሰው ላኩልኝ።